የትኛውን ማጥቃት ሳይፈጽም ቦታዎቹን በትክክል ካሳየን በኋላ በቴክኖሎጂ አማካኝነት ጠላት ማፍረስ ችለናል። እንደምታውቁት በፈረሰ ጠላት ላይ እግረኛው ሜካናይዝዱ ምን አይነት እርምጃ ወስዶ ሰፋፊ ድሎች ማስመዝገብ እንዳለበት በተናበበ መንገድ መፈጸም ተችሏል። አብዛኛው ኪሳራ እንዲቀንስ እና ጦርነቱ እንዲያጥር የሆነበት ምክንያት የመከላከያ አቅማችን ድሮ ሰዎች እንደሚያስቡት በነበረበት ሁኔታ ሳይሆን በስትራቴጂያችን እንዳስቀመጥ ነው በአራተኛና አምስተኛ የትውልድ ጦርነት የተቀናጀ እግረኛውን ከአመራሩ ጋር አቀናጅቶ መምራት የሚያስችል ብቃት ስለፈጠር ነው። ከሁሉ በላይ የሚያስደንቀኝ እና በጣም የሚያኮራኝ 1000 የሚጠጉ የኛ ኦፊሰሮች ተይዘው ጠላት ይዟቸው ሲንቀሳቀስ እንደነበረ ታውቃላችሁ። ማታ ማታ በመናደርገው ኦፕሬሽን